ውድና የተከበራችሁ የዛንታና ኦፊሻል ተከታታዮች እንዴት አላችሁ? እንዴት ከርማችኋል? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ እንደው ጊዜውም ማለት ነው በክፍል 2 በአዲሱ ታሪካችን ተመልሼ መጥቻለሁ። ሁሌም እንደምላችሁ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባር ቤተሰቦቼ ደግሞ ሼር፣ ላይክ እና ኮሜንት እንድታደርጉልኝ እጠይቃችኋለሁ ማለት ነው። አዲስ ትረካ ጀምረናል። ፍቅር ያሸንፋል የሚለው ባለፈው ክፍል አንዱን ይዤላችሁ መጥቼ ነበር። ዛሬ ደግሞ ክፍል 2 ይቀጥላል ማለት ነው። እንግዲህ ባለፈው ከቆምንበት ዛሬ እንቀጥላለን። አባዬ ገብቶ ሁኔታዬን ሲያይ በጣም ነበር የደነገጠው። አባዬን እምባዬን አይቶ አይኖቹ እምባ ሲያቀሩ ተመለከትኩ። ከዛ ወጥቶ የአባትነቱን እያቀፈኝ ወረቀቱን ተቀበለኝና ወደ ጠረጴዛ ላይ ወርወር አርጎት ልጄ ምን ሆነሽ ነው? ውጤት ተበላሽቶብሽ ነው ሲል ጠየቀኝ። እኔም ይበልጥ ሆድ እየባሰኝ ምንም ሳልመልስለት ለቅሶዬን ቀጠልኩ። አባቴ ቢማር ኖሮ ደብዳቤውን በማንበብ ለምን እንደማለቅስ ያውቅ ነበር። ግን እሱ ሳይማር እኔን ያስተማረ ነው። እኔ ደግሞ የማላገኘውን ሰው ፍቅር መንገዴ ሊበላሽ ነው። እኔ መሆን የምፈልገው ቤተሰቦቼ እንድሆን የሚፈልጉት ነው። ግን መሀል ላይ ምርጫ የሌለው የተፈጥሮ ግዴታ ላይ ወደኩ። አባቴ ምክንያቴን ሲያውቅ አባብሎኝ ወጣ። ብቻ ያ ቀን ነጋ። ትምህርት ቤት መሄድ ነው ግድ ነውና ጠዋት ቦርሳዬን አንግቤ ወደ ትምህርት ቤት መሄድ ጀመርኩ። ይህኔ ነበር ወደ ትምህርት ቤታችን መታጠፊያ ጋር ስደርስ ድንገት ካሌብን አገኘሁት። እየጠበቀኝ እንደነበር ያስታውቃል። እኔ ግን ሳየው ልቤ ለሁለት ስንጥቅ ነበር ያለው። ያስሚ አለኝ። ቆም አልኩኝ። የእኔ ቆንጆ ናፍቀሽኝ ነው በጠዋት የመጣሁት አለኝ። ዝም አልኩ። አላስጨንቅሽም እሺ፣ ፍቅር የጋራ ስሜት ነው። ስለዚህ ስል አቋርጬው ትቼው መንገድ ጀመርኩ። በትክክል ማሰብ አልቻልኩም። ግራ ተጋባው። ይህኔ ካሌብ ከአንደበትሽ መስማት አያስፈልገኝም የኔ ቆንጆ፣ ፍቅሬን ባትቀበይም የአንቺ ማፍቀር ግን እኔን እቀጥላለሁ አለና አልፎኝ ወደ ትምህርት ቤት ቅጥር ግቢ ገባ። ክፍል ገብቼ መማር አቃተኝ። ግን እንደምንም እረፍት ደረሰ። ተደብቄ ላይ ወደ ኳስ ሜዳ ሄድኩ። ግን ብቅ እንኳ ሳይል እረፍት አለቀ። ምሳ ሰዓትም ጠበቅኩ። ግን የምወደው መረብ ኳስ እንኳ አስጠልቶታል። 2 ቀን በተደጋጋሚ ሳንገናኝ ካሌብን ሳላየው አደርኩ። ከዛ በላይ ግን ሳላየው መቆየት አልቻልኩም። ክፍላቸው እጄ ካጣሁት ቤታቸው ልሄድ ወሰንኩ። ከዛም ልክ እረፍት ስንለቀቅ ክፍላቸው ሄድኩ። ያኔ ይበልጥ የምሩን እንዳፈቀረኝ አረጋገጥኩ። ካሌብ ብቻውን ተቀምጦ ትክዝ ብሎ የነበረ። ልክ ስንተያይ ሁለታችንም ደነገጥን። ከዛ ማንም ምንም ሳያናገር ተቃቅፈን እኔም ባይም መቆጣጠር አቃተኝ። ጥቂት ተቃቅፈን ከቆየን በኋላ ካሌብዬ አልኩት። ወይ አለኝ። አይኖችን ለማየት ከደረቱ ቀና አደረገኝ። እወድሃለሁ አልኩት። ይህኔ በደስታ የሚያደርገው ጠፋው። እኔና ካሌብዬ በዚህ መልኩ ፍቅር ጀመርን። ሁሌም በድብቅ ቢሆንም እንገናኛለን። ሰፈሬ ድረስ ይሸኘኛል። ግን የኔና የእሱን የፍቅር ያወቀችው የካሌብት ሜሮን ብቻ ነች። እሷም ሁሌ ከጎናችን ወዳ ትረዳናለች። ይህ እንዲህ እንዳለ እኔ 9ኛ ክፍል ስደርስ እሱ ደግሞ 12 ተፈትኖ አዲስ አበባ ዩኒቨርሲቲ ደረሰው። ሁለታችንም በጣም አዘንን። የምናደርገው ግራ ገባን። ትምህርት ቤት ይቅርብኝ እንጂ ትቼሽ አልሄድም አለ። እኔ ደግሞ የለፋበት እንዲቋረጥ አልፈልግም አልኩትና ተለያየን። ይህ በእንዲህ እንዳለ አንድ ቀን ምሽት ላይ ካሌብዬ በሜሮን አስጠራኝ። እኔም በጣም ናፍቆኝ ስለነበር እና አባዬ ሳያዩኝ ወጣው። ልክ ሳየው ሩጬ ተጠመጠምኩበት። ሁሌም ስንገናኝ ሁሉን ነገር እረሳለሁ። ተጣምጥሜበት ከንፈሩን ሳምኩት። አንድ ቁጥር መስለን ያለ ወትሮዬ ዓለማችንን እየቀጨን እያለ ፍቅራችንን አጣጣምን።
እንኳን ሳንጨርስ ፈተና ገጠመን። በምሽት ስወጣ የተጠራጠረው አባዬ ተከትሎ ይኖራል። ለካ ያስሚን ያስሚን ብሎ የሚጠራው ድምጽ ስሰማ የአባዬ ድምጽ መሆኑን ተጠራጥሬ ዞር ስል አባዬን ሳየው ደነገጥኩ። ድንጋጤና የተሰማኝ ፍርሃት ሽንቴን ልለቀው ደረስኩ። ወንድ ቀና ብዬ እንዳላይ አድርጎ ሲያስጠነቅቀኝ አሳድጎ ኖሮ ዛሬ ይሄንን ሲያይ ምን ሊያደርግ ይሆን እንደሚችል መገመት ተሳነኝ። ሁለታችንም ደርቀን ባለንበት ቀረን። ከካሌብ ጋር ሆኜ አባቴ ሲመጣብን ሁለታችንም ተቃቅፈን ወደ ሐውልት ነበር ድርቅ የቀረ ነው። ይህን ሲያይ ወግ አጥባቂው አባዬ በጣም በንዴት ጦፎ ለማውራት ራሱ ቃል አጠረው። እጄን ከካሌብ ላይ አስለቅቆ እየጎተተኝ ቤት አስገባኝ። ከዛች ደቂቃ ምንም ማለት አልቻልኩም። ከዛም አባዬ በጣም ተናዶ ስለነበር ሰውነቴ ውሃ እስኪቋጥር ተገረፍኩ። ማፍቀሬ እንደ ኃጢአት ተቆጥሮ እኔ ግን እንደዛ እየተመታው ያሳሰበኝ የነበረው መገረፌ ህመሙ ሳይሆን የካሌብና የኔ መጨረሻችን ምን እንደሚሆን ነበር። አጋጣሚ ሆኖ ወቅቱ ክረምት ስለነበር ከቤት መውጫ ሰበብ አጣው። እቤትም ቁጥጥሩ በዛ። እማዬ ሱቅ እንድትልከኝ ብዙ ጊዜ ስለምናት አባቴ ማስጠንቀቂያ ስለሰጠ አይፈቀድልኝም። መኝታ ቤቴን ዘግቼ ስለሱ እያሰብኩ ከማልቀስ ውጪ ምንም ምርጫ አልነበረኝም። ምግብ አስጠልቶኛል። በዛ ላይ አባዬ አዋረርሽኝ እያለ ከዱላ በላይ ቅስም የሚሰብር ንግግር ይናገረኛል። ምን አለ እንደው ስልክ ቢኖር በምን እድላችን ግን የለም። ልክ ይህን በሆነ በሳምንቱ የካሌብ እህት ሜሪ መጣች። 5 ቀን ነበር። አባዬ በያት በእርግጠኝነት ያባረራት ነበር፣ ግን ስላልነበረ ለትንሽ ደቂቃ አወራት። ስለ ካሌብ ጠየቅኳት። በእኔ ምክንያት እየተጎዳ እንደሆነ ነገረችኝ። ከዛም ከካሌብ የተላከልኝን ደብዳቤ ሰታኝ አባዬ ሳይመጣ ቶሎ ብላ ሄደች። ልክ ስትወጣ ደብዳቤውን ገልጬ ማንበብ ጀመርኩ። እንዲል ነበር። የኔ ፍቅር እንዴት እንደምነግርሽ አላውቅም። አባትሽ እንደሚገፉሽ ማድረጌ ጥፋተኛ ነኝ። ይቅር በይኝ የኔ ልዩ። እመኝኝ እክስሻለሁ ውዴ። አዲስ አበባ መሄድ ግድ ሆኗል። ይዤሽ ቤት ደስ ባለኝ፣ ግን አባትሽ እንዲያዝኑብኝ አልፈልግም። የኔ ፍቅር የትም ብሆን ግን አፈቅርሻለሁ። ነገ መስጊድ ልሄድ ብለሽ ውጭና ተሰናበችኝ። የተለመደው ቦታችን ጋር እጠብቅሻለሁ ይላል። እንባዬን መቆጣጠር ተሳነኝ። ከተቀመጥኩበት ተነሳው። ተመልሼ ተቀመጥኩ። ግራ ገባኝ። ሌሊቱን ሙሉ ስለሱ ሳስብ አደርኩ። በመጨረሻም አንድ ነገር ወሰንኩ። ከካሌብ ጋር መጥፋት አለብኝ። ጠፍቼ ከሱ ጋር እንኳን አዲስ አበባ ሲኦል ብገባ በደስታ እኖራለሁ። ይህን አስቤ ብዙ ሳላጠፋ ልብሴን አሰናድቼ ጎረቤት አስቀመጥኩ። ከረፋዱ 5 ሰዓት ላይ ጁማ እንደሚሰግድ ሰው ተጣጥቤ ካሌብ የቀጠረኝ ቦታ ሄድኩ። ልክ ስደርስ እየጠበቀኝ ነበር። ረጅም ጊዜ እንደተለያየ ሰው ተቃቅፈን አነባን። ከሱ ጋር ጠፍቻ አብሬ መሄድ መወሰኔን ነገርኩት። መጀመሪያ እምቢ ብሎኝ ነበር። ከዛ ግን በስንት መከራ ሀሳቤን ተስማምቶ ሌሊት 11 ሰዓት ለመገናኘት ቀጠሮ ይዘን ተለያየን። እቤት እንደገባው አባቴና እናቴ ተቀምጠው እያወሩ ነበር የደረስኩት። ሰላምጣ ሰጥቻቸው ወደ ክፍሌ ገብቼ አልጋዬ ላይ ተኝቼ ማልቀስ ጀመርኩ። ለምን እንደማለቅስ ግን አልገባኝም ነበር። በእንደዚህ አይነት ሁኔታ ከምወዳቸው ቤተሰቦቼና ቤቴ መለየቴ በጣም ነበር ያሳዘነኝ። ምን ታረጉታላችሁ? ፍቅር ሲይዝ እውር ያደርጋል ይላል የሀገሬ ሰው። የሁሉ መስዋዕትነት ለፍቅር ስለሆነ ምንም አልመሰለኝም። እናም ከእናትና ከአባቴ ይልቅ ፍቅሬን መርጬ ከካሌብ ጋር ለመጥፋት ወሰንኩ። ሰዓቱ ደረሰ። እኔም ጠፍቼ ከቤት ወጥቼ ፍቅሬ ጋር ከተቀጣጠርኩበት ቦታ ደረስኩ። ፍቅሬን እቅፍ አድርጌ ስሜት ተያይዘን ወደ መናኸሪያ ገብተን አዲስ አበባ አውቶቡስ ውስጥ ገብተን ጉዞ ጀመርን። ጉዞ ወደ አዲስ አበባ። ኑሮ በአዲስ አበባ ሀ ብለን ጀመርን። ምንም ረዳት በሌለበትና ሁሌም ለራሱ ለፍቶ አዳሪ በሆነበት ከተማ ኑሮ እንዳሰብነው ቀላል አልነበረም። በእርግጥ ካሌብዬ ለመማር ስለመጣ ብር ይላክለታል፣ ግን ከቤት ኪራይና ትምህርት ቤት ክፍያ የዘለለ ትርጉም የለውም። ስለዚህ የግድ መስራት አለብኝ። ካሌብዬ እንድማር ቢፈልግም እኔ ግን እሱ ይቅደም ብዬ በተከራየንበት አካባቢያችን ያለ ሆቴል ጽዳት ተቀጠርኩ። ውድ ቤተሰቦቼ ለዛሬ ያለን ይሄ ነው። ይቀጥላል። ክፍል 2 እንቀጥላለን።
ማን ነው ሶሪ ክፍል 3ን እንቀጥላለን ማለት ነው። እንደነገርኳችሁ ሁሌም እንደምነግራችሁ የፍቅር ታሪክ የአጫጭር የፍቅር ታሪኮች ከሚል ነው ያገኘሁት ማለት ነው። ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ። ባይ